ወይ ፍቅር የፍቅር ስደተኛው ክፍል 3 ወይ ፍቅር ጸሐፊና ተራኪ ሙሉጌታ መሐመድ 2 ዓመት ሊሞላን ትንሽ እስኪቀር ድረስ የማይጠገብ የፍቅር ጊዜን አሳልፈናል። አንድ ቀን እናቴ ደውላ በጥብቅ ፈልጋለሁ አለችኝ። እኔም ከመቂ ሽንኩርትና ቲማቲም ቋጥሬ እናቴ ቤት ሲሄድ ለካስ ፍቅሬ ቀድማ የእናቴን ቤት አጣይቃ በመሄድ ተዋውቃ እየጠበቀችኝ ነበር። እናቴም በፍቅር ተቀብላ ቂቤ ቀብታት ቡና እየተፈላ ደረስኩ። ይህ ሁኔታ ቢያስደነግጠኝና ቢያስገርመኝም የእናቴን ጉጉት አየሁበት። እሷን አግብቼ ወግ ማዕረግ እንዳሳያት፣ እንዳልተዋት፣ እንዳልጎዳት፣ እንድንከባከባት ቃል አስገባችኝ። ወይ ፍቅር ከዛ በፊት ስለ ትዳር አስቤ አላውቅም። የተለያዩ የፍቅር ግንኙነቶች ነበሩኝ። ስለ ትዳር ሲነሳ ግን እፈረጥጥ ነበር። ምክንያቱ ደግሞ ኑሮ ነው። በርግጥ የኑሮ ችግር የሌለባቸው ሴቶችም አውቃለሁ። ነገር ግን በራሴ ካልሆነ በሰው ሀብት ጥገኛ ሆኜ ትዳር ውስጥ መግባት ስለማልፈልግ እንዲሁም ከልብ የሆነ የፍቅር ግንኙነት ስላልነበረኝ አልፌያቸዋለሁ። አሁን ግን የእናቴን ጉጉት በማየቴ ልጅቷንም በጣም ስላፈቀርኳት ለመጀመሪያ ጊዜ ትዳር ለመያዝ ላገባ ወሰንኩ። ወይ ፍቅር ሁለታችንም ገና ወጣት ስለሆንን ስራም ስላለን ለራሳችን እንደማናንስ ሰርተን እንደምንለወጥ እርግጠኛ ነበርኩ። ንጌሌ አርሲ ከተማ አሉ የተባሉ ታዋቂና የተከበሩ ሰዎችን መርጬ አባቷ ጋር ሽማግሌ ላኩ። የአባቷን መኪና ለመውረስ ሀብት ፈለጋ ነው የሚለውን ሐሜት ለመስበርም ሽማግሌ የላኩ ቀን የዛን ዕለት መስራቴን አቆምኩ። የተላኩት ሽማግሌዎች ይዘው የመጡት የአባቷ መልስ ግን ያልጠበቅኩት ሆነ። ምን አለው? በምን ያኖራታል? ለማንም ዱርዬ ልጄን አልሰጥም አለ። እንደ አንድ አባት ለሚሳሳላት ብቸኛ ሴት ልጁ የጠየቀው ጥያቄ ልክ ቢሆንም ፍቅራችንን፣ ወጣትነታችንን ሰርተን የምንለወጥ መሆናችንን በመረዳት አይጨክንም ብዬ ነበር። እሱ ግን ጨከነ። ቢያንስ አዲስ አበባ ላይ ኮንዶሚኒየም ገዝቶ የሚያኖራት ከሆነ ብሎ ወሰነ። ወደ 2 ዓመት ገደማ በፍቅር የቆየንበትን በማወቁ ቁጣው ተቀሰቀሰ። ልጄን አልሰጥም ማለት ብቻ ሳይሆን ያሳድደኝ ጀመር። ሥራ ፈትቼ መግቢያና መውጫ አጥቼ ሽሽት ጀመርኩ። እንደሚገድለኝ ወይም እንደሚያስገድለኝ መዛቱን ቀጠለ። ደሞም ያደርገው ነበር። በሁለታችን ሐሳብ ቆርጠን ለመጋባት ዘመዶቿን ቢያሉኝ ስላለኝ ድነት ተስፋዬ ተሟጠጠ። ሕይወት ጨለመችብኝ። ፍቅሬን ማጣቴን አምኖ መቀበል ተሳነኝ። መኖር አስጠላኝ። ፍቅሬም ስሜቴ ተጋብቶባት ይዣት እንድጠፋ ጠየቀችኝ። አባቷ ይህንን ሲሰማ እኔን ማሳደዱን በረታበት። ይዣት ብጠፋ ቤተሰቤ ላይ በተለይ አንድ እናቴ ላይ የሚያደርሰው በቀል አስፈራኝ። ተጨነቅኩ። እናቴም ተስፋዋ በነነ። ተሰምቷት የማያውቀው ድህነታችንና የአባቴ አለመኖር ለመጀመሪያ ጊዜ ተሰማት። አዘነች። በቃ ተለየችኝ። ብትወድም ባትወድም ያኔ ክበብ ያለው ለማሾፍ ወይም በተቃራኒ ሐሳብ ለመሞገት ከፍቅር ገንዘብ ይበልጣል ብዬ የተከራከርኩበት በሕይወቴ ደረሰ። እውነት ነው አልኩ። ለ2 ዓመት ገደማ የገነባሁት ፍቅር ላይ ጎጆ ለመቀለስ የላኩት ሽምግልና ድሃ በመሆኔ ተቀባይነት አጣ። ታሪኩን በሚያውቁ የነጌሌና አዲስ አበባ ቃሊቲ መናኸሪያ አካባቢ ያሉ ሰዎች መነጋገሪያ ሆነ። የመኪናው ሹፌር ምርጥና ሚስጥራዊ ወዳጄ በመሆኑ ተባባሪው ነህ በሚል ከሥራው ተባረረ። ወይ ፍቅር ታሪኩ በዚህ አያበቃም፣ ይቀጥላል።